እዚህ ቤት መተኛት አይቻልም። በቃ አይደለ? ሰዓቱ ስንት ሰዓት ነው? ምንድን የምታስ እዚህ ቤት ቆይ ልጅቷ መተኛት አትችልም። አንተ እንደፈለግክ ተንዘላዝለክ መተክ በዚህ ሰዓት አሁን ስንት ሰዓት ነው? ሰዓቱ 9 ሰዓት ከ10 ሆኗል። አትተኛም። ልጅቷን ያት እስኪ በዚህ ሰዓት ምን እየሆንክ ነው? ቆይ አንተ ለ5 ደቂቃ ቆይ ስሚ 5 ደቂቃ ማለት 5 ደቂቃ አይደለም ለ1 ደቂቃ ማለት ነው። እኔ ስቃለሁ አንቺ ኮስተር ብለሽ ቆይ እስቲ ተበሳጭ እስቲ ቅድም እንደተበሳጨሽ ተበሳጭና ተቆጭኝ እስቲ ለ1 ደቂቃ። እኔ የሳኩኝ አይደለም የምሬን ነው። ልጅቷ ተኝታለች። ሰዓቱ 8 ተኩል ሆኗል። አንተ እንደፈለግክ አምሽተክ መጣክ። እሺ ይሁን በር ከፍቼ ስላስገባውክ ነው። ቴሌቪዥኑ አይዘጋ። በዛ ላይ አሁን መጥቼ ነው እኔ የዘጋሁት። ምንድነው ቆይ ያደረክ ያለኸው? ምንድነው ችግሩ? ያቺን አለቀው እዚህ ነው ማብራቱ እንደዚህ በርቶ ቲክቶክ እዚህ ጋር ትጠቀማለህ፣ እዛ ጋር ቴሌቪዥኑ ይጮሃል። ልጅቷ እንዴት ትተኛ? እኔስ እንዴት ልተኛ? ምን አጭሰውብክ መጥተክ ነው ደግሞ ትስቃለህ እንዴ? አለ እሺ ቴሌቪዥኑ ጠፍቷል። አጥፊና ማብራቱን ተኝ። ቲክቶክ ምን ያደርጋል? ቴሌቪዥን ምን ያደርጋል? ምንድነው በቃ መጣክ መኝታ ቤት ገብቶ መተኛት። ቢያንስ ልጄ እንኳን እንዴ እናት እንኳን ብለክ ልጅን እንኳን መተካታያትም እንዴ? አትንካት ትነሳለች ትይለም እንዴ? ምን አይነት ኑሮ ነው ግን እየኖርን ያለን? ምንድን መስቃው? እሺ ይሄ ያስቃል እንዴ? እኔ እኮ ተናድጄ ነው እያወራኝ ያለሁት። መሳቅ እየፈለግሽ እኮ ለምን አትስቂ? ግድ ነው እንዴ ብትቆጪ? መሳቅ እየፈለኩኝ አይደለም፣ ግን ምን አጭሰውብክ ነው እንደዚህ ዝም ብለክ መስቀው? እኔ እንደዚህ ተናድጄ እንደዚህ እያወራሁ እንደዚህ እየተናገርኩ ለምንድን ነው የምትስቀው? ምንድን ያስቀሽ? ነው አይመስልም እንዴ? እየሳቅሽ እኮ ነው። ለምንድን ነው የምትስቀው? ሰዓቱን ያ በዚህ ሰዓት እብድ አይደለ ወይ? የሆነ ነገር አልዋጥኩኝ እኔ። ለምንድን እኔ እኮ ተናደሽ ራሱ መቆጣት ማትሽው ነገር እኮ ነው ያስቂ። እኔ በቃ ይንጋ ሽማግሌዎችን ሰበስባለሁ። ኖ እየቀለድኩኝ አይደለም እኔ። አይ ስስቅም ስቆጣም አንተን የማትረዳኝ ከሆነ ሽማግሌዎች ሰበስባለሁ። አምሽቶ ይመጣል። በዛ ላይ ደግሞ ሶፋ ላይ ተኛና ቲክቶክ ያያል። ቴሌቪዥኑ 24 ሰዓት ይጋያል። ስልክ ይጠቀማል። በቃ አለቀ። እና ምን ይሁን ለምን ምን ይሁን? እኛ እኮ ጊዜ ያስፈልገናል። ቤተሰቦችክ ነን። ታይተሽ የለም እንዴ? በዚህ ሰዓት ጊዜ ነው። ምን በተኛ ሰውልሆን ማወቅ ፈልጋለሁ። እንዴት እንደዋልክ ማወቅ ፈልጋለሁ። መስማት ፈልጋለሁ። ከማን ጋር እንደዋልክ ማወቅ ፈልጋለሁኝ። አንተ እኮ ጤና እኮ ምን እንደሆነ እኮ አጭሰብክ መታሃል እኮ አንተ እኮ ልክ አይደለህም እኮ አሁን እኮ እኔ እንደዚህ እኮ ስናደር አንተ አሁንም እኮ እየሳክ እኮ ነው። ምንድነው ያጨሱት? ምን እንደሆነማ አጭሰውብህ መተህ እኮ ነው። እሺ ምንድነው? ደህና ነህ? እሺ ደህና ነህ? እኔ አሁን በዚህ በመስኮት አጥቤ ነው የገባው። ይኸው እሺ አይደለም እኔ የት ልሂድ ነው? ቤቴ ማርያም ማረን የጨነቀኝ ለማን ልናገር? እሺ አጠገቤ ሰው አለና ሄጄ ሰው ጋር እፋያ አልል። እሺ እኔ በጤና ነው እንዴ? ይገቢተኝ እኔ እኮ አሁን ድምጽ እንዳይረብሻችሁ እኮ ነው እዚህ ወጣ። ኧረ ተው ግፍ ነው። ተው ግፍ ነው። የልጅም የሚስትም ግፍ አለው። ተው ስንት ሰው ባዶውን ተኝቷል። ሚስቱ አጠገብ ሚስት ሳይኖረው ልጅ ሳይኖረው ተው። አሁን እሺ ምንድን ነው የምትይኝ? ተው የልጅም የሚስትም ግፍ አለው። ተው አትጫወትብን። ተው ስንቱ እየበረደው ተኝቷል። አንተ ሚስትክን መኝታ ቤት አድርገህ ሶፋ ላይ ትተኛለህ። ስንቱ ግን እየበረደው መታቀፍ የሚፈልግ አለ። እኔ አላቅፍም። ጤናማ እኮ አይደለም። እኔ ማን ነኝ? እኔን ራሱ እኮ አታውቀኝም አንተ። አሁን በስነ ስርዓት ምን እንደሆነ እኮ አስነክተውክ እኮ ነው የመጣኸው እንዴ? ሻኒ ምግብ ብላ አልባልም። እሺ እንዴት ራበክ? እሺ እንዴት ሰውን ሲቆጣ እንዴት ይስቃል? ልክ እኮ አይደለም አንተ እኮ እንዴት መጣክስ? እሺ እሺ በቃ እሺ እንተኛሽ። አጠፋፊ ማውራት እንተኛ ንግባ አይደለም። በመጀመሪያ ምን እንደሆንክ የሆነ ነገር ቢፈጠር እኮ እኛ ነን የምንታሰረው እንዴ? ይኸው እጅ ሁሉ እኮ ተዝረፈረፈ። ኧረ እኔ የት ልሂድ በእናታችሁ? ሰዓቱ እኮ ጨልሟል፣ መሽቷል። የለም እኮ ሰዓቱ። አሁን እዛ ገብቼ ቲሸርቴን ቀይሬ ነው የመጣሁት። አንቺ አልሰማሽም ነው? ተው ሁሉም ነገር ጥሩ አለው። ተው እኔ ልምካርክ። እንደው እስኪ ስማኝ። ተው ይሄ ንቀት የትም አያደርስም። እኔ እንዲህ ብግን ብዬ በባዶ እግሬ እንደዚህ ሩጬ መጥቼ ልጄን እዛ አስተኝቼ መጥቼ ይኸው ቤቱ ራሱ ምን እንደሚመስል ያ ለዛም ሲሆን ሩጠሽ መጣሽ።
ይሄ ጸብ አይደለም። በስነ ስርዓት መነጋገርና መወያየት ያለብን ነገር ነው። እንደዚህ አይነት ነገር ነው ትዳርን የሚያበላሸው። እንደዚህ አይነት ነገር ማስረጃ ነገ ለሽማግሌዎቹ አሳያለሁ። ምን ማለት ነው? እኔ የቀለድኩኝ አይደለም። ሁሉንም ሰበስባለሁኝ። በቃ አለቀ። እናወራለን የምናወራውን ነገር። እንዴት ስራበክ? እንዴት ሰው በ9 ሰዓት ምግብ ይበላል? የለህም እኮ አንተ እኮ የለህም እኮ አሁን እኮ የለህም እኮ። አንቺ ላለመረበሻ እንደዚህ መጥቼ እንቅልፌ ሲመጣ እዛ መጥቼ ተኛለሁ። እንዴት እሺ፣ አንተ በዚህ ሰዓት ቢያንስ ሚስቴ ትረበሻሽ፣ ልጄ ይረበሻሉ ብለህ እንዴት ቢያንስ ቴሌቪዥን እንዴት ይከፈታል? እሺ በዚህ ሰዓት አሁን እኮ ነው አንቺ የሰማሽ። እኔ ስንት ሰዓት ነው ከከፈትኩት? አሁን ሰምተሽ ነው እንዴ እንትን? እሺ እንደዚህ ግን ያዋጣሃል? ያዛልቀናል ይሄ ነገር። አሬ በቃ እንትን ምን ነገር ነው አይደለም? እኔ አረ ለምን ማስረጃ ነው ይሄ? ለምን እንደምዘጋው እኮ መልስልኝ። እሺ መልስ ስጠኝ። ያዛልቀናል ወይ? እኔ አልዘጋም። ይሄ ማስረጃ ነው። ነገ እኮ አላልኩም። መልአክ እኮ ነው ነገ የምትሆነው እኮ አንተ። በሰው ፊት እንደዚህ አረገ ስል መልአክ ትነሳ መልአክ ነው የምትሆነው አንተ ነገ። ስለዚህ ይሄ ደግሞ ማስረጃ ነው። መልስልኝ። አሁን ለኔ ንገረኝ። ይሄው እሺ፣ ቃስ በል እንዳትወርቅ። እሺ ምንድን ነው ይሄ? ኑሮ ነው። እሺ ዝጊ በቃ። ምንድን ነው የምትፈልጊው? አልዘጋም። እኔ ለምንድን ነው የምዘጋው? አትነካካት ልጅቷን፣ ትተኛበት በቃ። እንዴ ምኑንም አጫጭሰውብክ እጣኑን ጋንጃውን ምን አውቃለሁ ምን እንዳጨሱብክ ላይ እንዴት ለምንድን ማጠፋው እኮ? እሺ አሁን ነገ ሰው ይሰበሰባል፣ ሁሉንም ነገር ትናገራለህ። እሺ አሁን እዚህ ጋር ማን ይቧጨረክ? ይሄ ማን ይቧጨረክ? እዚህ ጋር አላየሁኝም። ካንተኛሽ በቃት ነው። እኔ መያዝ ያለብኝ መረጃ ይዣለሁ። በቃ ሁሉም ነገር በቃ ወሬ ያስፈልግ ተኛ